ተይኝ በቃ እኔ ማንም ይረዳኝ ምን ብላ በቃ የምር ህይወት ያላንቺ ከበደኝ። አንተ ስራ አትሰራም እንዴ? ምንድነው የምትሆነው? ምንድነው እየሆንክ ያለኸው? ለምትሆነና ለማትረባ ሴት ነው እንዴ እንደዚህ የምትሆነው? ከማንም ወንድ ጋር ስትጋደም ለምትውል ሴት ነው? እኔ ተስፋ እንዲቆርጥ ብለሽ ከሆነ ደግሞ ተስፋ አልቆርጥም። በጣም ነው እንደውም አሁን ብሶብኝ ምግብ ራቤ እየሻለው ነው ካፋይ ባልኩ ቁጥር ዝም ብለሽ ምግብ እያራቀሽ እንትን። ሰላም ቤተሰቦች እንደምን አላችሁ? አለው ደህና ነኝ። ያው ደህና ነኝ አይባልም፣ ያው ታውቃላችሁ ጠፍቻለሁ። የጠፋሁበት ነገር ደግሞ እንግዲህ ሁሌ እናንተ ጋር እየየ ማለት ትንሽ ቢከብድም ግን ዛሬ በጣም የመጨረሻ ስለባሰኝና ስለደከመኝ ምርር ሰላለኝ ነው። ምንድነው ያው በቃ ለእኔ ህይወት ከብዳኛለች ማለት ይቻላል። ህይወት የከበደች ደግሞ ያው በቃ ትንሽ እረፍት ላድርግ ወይም ደግሞ የሆነ ነገር አዲስ ነገር ይኖራል ብዬ ነበር። ምንም አዲስ ነገር የለም። ራሴን ማስጨነቅ በቃ ስራም እየሰራው አይደለም እና በቃ ምርር ሲለኝ ነው የመጣሁት። እና ምን ልላችሁ ፈልጌ ነው ያው ታውቃላችሁ ከዚህ በፊት ቃል ጥላኝ እንደሄደች ታውቃላችሁ። እና ለምን እንደሆነ አላውቅም። ሁሌ በህይወት የሚመጡ ሴቶች በህይወት የሚመጡ ልጆች ጥለውኝ ነው የሚሄዱት፣ ወይ ደግሞ የሆነ ችግር ይፈጠራል፣ ከባድ ችግር ይፈጠራል። እኔ እንግዲህ ወይ እድሌ ነው ወይ እኔ ጋር ችግር አለ ወይ ምናምን ብዬ ራሴን ሳይ ደግሞ ምንም አይነት ችግር የለም። በቃ እድሌ ነው ብዬ ነው ያሰብኩትና በጣም ከብዶኛል። በቃ ለቃል በጣም ትልቅ ቦታ አለኝ እና ከዛሬ ነገ ትመጣለች በጉጉት እየጠበቅኩ ነበር፣ ግን ልትመጣ አልቻለችም። ጓደኞቿን ስጠይቅ ምናምን ለንግድ እንደሄደች እና እቃ ይዛ ልትመጣ እንደሆነ ነበር የሰማሁት። ነገር ግን አሁን ከወር በላይ ምናምን ሆኗታል። ማለት ስራ ያለሷ ምናምን አስጠለኝ፣ እንደዚህ ቪዲዮ መስራት ምናምን አስጠለኝ። ስራም እየሰራው አይደለም። በነገራችን ላይ ሲስተር ቤት ነኝ ያለሁት እና እህቴንም ያው እየረበሽኳት ነው፣ ትንሽ እያስቸገርኳት ነው። አሁን ትንሽ ወጣ ስትል ብቻዬን ስሆን ነው ሀሳብ የመጣልኝና ወደ ሱቅ ሂዳለች እና በቃ ራሴን ማስጨነቅ ስልችት ሲለኝ በቃ ለዛ ነው የመጣሁት። ቤተሰቦች እኔ በጣም ግራ ገብቶኛል። ምን አይነት እድል እንዳለኝ አላቅም። የቀረቡኝ ሴቶች በሙሉ በቃ ይሄዳሉ፣ ይቀርባሉ፣ ይሄዳሉ፣ ይመጣሉ፣ ይሄዳሉ፣ ይመጣሉ፣ ይሄዳሉ። ለምን እንደሆነ አላቅም። በቃል ግን በጣም ትልቅ ተስፋና በጣም ትልቅ እንትን ነበረኝ። ለምንስ አይበለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹሕ ነው ተበዳይ ማዘለኔ እንጂ ለቀረው ተክዤ ወርቄ ላጣጣልኩት እንደ መዳብ ይዤ እና ፋሚሊዎቼ መጥፋት አልነበረብኝም አውቃለሁ፣ ግን በጣም ብዙ የተረባበሽ ስሜት ሲኖረኝ ለዛ ነው። እና እንግዲህ እኔ ምን እንደምላችሁ አላውቅም። እና እህቷንም ደወልኩላት፣ ቃል ደውላልሻለች ወይ ቃል ደህና ነች ወይ ብዬ ኢንፎርሜሽን እየጠየኩ ነበር። ለእህቷ እየደወልኩ ነበር። አላውቅም ምናምን ብላን የዘጋችብኝና የቃል ነገር እኔ በቃ አይምሮዬ ላይ አልወጣልኝ ብሏል። ማለት በቃ በጭራሽ ስትርቀኝ ያለኝ ለሷ ያለኝ ስሜት እየጨመረ ነው የመጣው። ለሷ ያለኝ ፍቅር በቃ ከቀን ቀን እየጨመረ ነው የመጣውና ምንም በቃ ፍቅሯም ሊወጣልኝ አልቻለም፣ ስራም ሊሰራኝ አልቻለም። በቃ እና ቃልዬ ይሄን ቪዲዮ ያየሽው ከሆነ ግን የእውነት በቃ እንድትረጂ ነው የምፈልገው። አንቺን በመጠበቅ አንቺን እንትን በማለት ነው ያለሁት። ታይዋለሽ ብዬ አስባለሁ። ባትጨክኝብኝ ደስ ይለኛል። እና ሁሉ ነገር ጭንቅ እያለኝ ነው። በጣም ነው የናፈቅሽኝ ቃል። ቪዲዮን ካየሽው ይሄን ቪዲዮ ካየሽው ወይም ደግሞ የምታውቋት ጓደኞቿ ምናምን ካላችሁ ሼር አንተ ስራ አትሰራም እንዴ? ምንድነው የምትሆነው? ምንድነው እየሆንክ ያለኸው?
ለምትሆነና ለማትረባ ሴት ነው እንዴ እንደዚህ የምትሆነው? ከማንም ወንድ ጋር ስትጋደም ለምትውል ሴት ነው? ኧረ እባክሽ እኔ ማንም የሚረዳኝ ሰው ነው ያጣሁት። ምንድን ነው የምትለው? ለምንድን ነው የማንረዳ? እኔ እኮ እህት ነኝ፣ ለአንተ ብዬ ነው እንደዚህ የምሆነው አይደል እንዴ? ለምንድን ነው ለማትረባ ሴት ላይ አራስቱ ተይኝ አዴ፣ ለምንድን ነው የምነግርህንም አሰማኝ እንዴ? ለማትረባ ሴት ብለህ ለዛች ለማትረባ ሴት ራስን እንደዚህ ትጎዳለህ እንዴ? ማትረባ አታውቂያትም እኮ አንቺ አታውቂያትም። የለም አታውቂያትም። አውቃታለሁ። እንደዚህ አትበለኝ፣ አትከራከረኝ። አልፈህ ስራ ትሰራለህ ስራ እንዴ? ምንድን ነው እየሆንክ ያለው? እኔ እኮ አሁን ማንም የሚረዳኝ ሰው ነው ያጣሁት። ለምንድን ነው የማልረዳህ? እኔ ተረዳሃለሁ። አልፈህ ስራን ስራ ነው የምልህ። ምን እየሆንክ ነው? ከራስህ ጋር እስኪሆን አልፈህ ስራን ስራ እንዴ? እኔ በቃ አሁን ስልችት ያለኝ በቃ ሁሉም ሰው አርፈህ ስራህን ስራ እንዴ። በእኔ ቦታ ብትሆኑ ሁሉም በቃ እኔ የሚረዳኝ ሰው ነው ያጣሁት። የእውነት በጣም ነው የናፈቀች ደግሞ እናት የኔ ቆንጆ የምር ህይወት ያላንቺ እየከበደኝ እኔ ማንም የሚረዳኝ ሰው የለም። የኔ እናት አንቺ ብቻ ነሽ የምትረጂ። የኔ ናፍቆት ጭራሽ ታለቅሳለህ? ምንድን ነው የምትሆነው? በላልፈ ምግብ በላ አልበላም። ለምንድን ነው የማትበላው? እኔ ለፍቼ ባመጣሁት ምን ጎደለብህ? ምን አጎደልኩብህ? ለእሷ ያላለቀስኩ ለማን አለቅሳለሁ? ወይ ጉድ! ጭራሽ ለዚች ለማትረባ ሴት የሚለቀስላት ሴት በሆነች እኮ እንዴ! በላልፈ ምግብ ብላ። እኔ ለፍቼ ነኝ ያመጣሁት አይደለም? ምን አስጨነቀህ? ምንድን ነው የጎደለብህ? ኧረ አታስጨንቀኝ ተይኝ። ምንድን ነው የጎደለብህ ንገረኝ። አልፈ ምግብ ብላ። ስለሷ ልጅ አታውራ። በቃ ምንም ነገር አትበል። እኔ ነኝ አይደለም ማኖርህ አይደለም? ምንድን ነው የምትሆነው? ተይኝ በቃ። እኔ ማንም የሚረዳኝ ምን ብላ በቃ ምን አይነት ነው? እኔ አራበኝ አልጠማኝም። እኔ የራበኝ ጠማኝ ብዬሻለሁ። እኔ ሰው ነው ያጣሁት፣ ምግብ አይደለም የሚረዳኝ። ሀሳቤን የሚረዳኝ ነው ያጣሁት። አውቃለሁ በእኔ እንደምትጨናነቂ እኮ አውቃለሁ። ከብጀሽ ነው አይደለ? በቃ እዚህ ቤት እወጣልሻለሁ፣ ችግር የለውም። አሁን እንዴት ነው መሆን ያለብን? እህት እኮ ነኝ እኔ። ለአንተ ማላስብ ማልጨነቅ ነው ይመስል አይደለ? እኔ እኮ ለአንተ ስለማስብልህ ነው። አንተ እንዳትጎዳ ስለምጨነቅ ነው። እሺ ስለምሳሳልህ ነው ወንድሜ። እኔ እንደዚህም ሆነ እኔ የማውቀውን ነገር አንተ ስለማታውቅ ነው። ምን የምታውቂው ነገር የለሽም? ብዙ ነገር አውቃለሁ። ስለሷ የምታውቂው ነገር የለሽም። አታስጨንቅኝ። እባክህን እኔ የምልህን ስማኝ። ለምንድን ነው እኔ የምልህን ብትሰማ እኮ የተለያዩ ወንድ ጋር ስትጃጃል ትይኛለሽ። ጭራሽ እኔን ቴንሽን እያረግሽኝ፣ እኔን በቃ የሆነ ችግር ውስጥ እንደገባ እያረግሽኝ ነው ያለሽው እኮ። እኔ ራበኝ አልኩሽ፣ እኔ ጠማኝ አልኩሽ፣ ከብጄሽ ነው አይደል? እኔ እወጣለሁ ከዚህ ቤት፣ ችግር የለውም። እንደዛ አይደለም። አንተ እኮ ወንድሜ ነህ። አንተ ለእኔ ትከብደኛለህ እንዴ? እንዴት ነው የምታስበው? ለአንተ ስለምሳሳልህ እኮ ነው እኔ እንደዚህ የምልህ እንዴ። ምንድን ነው የምታወራው አይደል እንዴ? እኔ ስንት ነገር አይደል እንዴ ያልኩህ? ስንት ነገር ብዬ እኔ የምልህን ነገር ሁሉ ብሰማኝ ኑሮ እዚህ ሁሉ ደረጃ ትደርስ ነበረ? አትደርስም። አሁንም ቢሆን እኔ የምልህን ነገር ስማኝ እባክህን አዲ። እሺ ምን አድርግ ነው የምትይኝ? ምንድን ነው የምሰማሽ? ስማኝ፣ ልጅቷ አትረባህም። በቃ ለአንተ አትሆንም። እንደዚህ አትበኝ። አትረባም፣ ለአንተ አትሆንም አትበኝ። በቃ ሁሉም እየመጡ ጥለውኝ ይሄዳሉ። እሺ ከማን ጋር መሆን የምችለው? በቃ እኔ እሷን እየጠበቅኩ ነው። በቃ እኔ አንተ ሲጀመር እኔ ከወንድ ጋር ቋንቋማ ብታያት እንኳን ራሱ የምታምናት ነው ይመስለኝ። ምንድን ነው የሆንከው? እስኪ ከራስ ጋር አሁን አንዳንዴ እንዴ! ኧረ እባክህ አንተ ልጅ ምን ያለችው? በቃ ውጭ ነው ያለችው አሁን። እሺ ሰው የሚልህን ለመስማት እንኳን አንዳንዴ ውጭ ነው ያለችው አሁን። ምንም ምን አይደለም። እንዴት ጥሩ በኋላ እንደዛ ብለን የምታስበው አይደለም?
አዎ ውጭ ነች። እኔ እህትህን ምልህን አሰማም አይደለ? ምንድነው የምሰማሽ? እሺ ንገሪኝ። እውነታውን ፊት ለፊት አንድ ቀን ታየውና ከዛ በኋላ የዛኔ ትረዳለህ ሁሉንም ነገር። እኔ ምልህን ወይ የምታውቂው ነገር ካለ አስጨንቂ። ሁሌ እኮ እንደዚህ ነገር ነው ማቀሷን። እኔ አሁን እንኳን ራሱ ከወንድ ጋር አይደል እንዴ ያየኋት? የት ነው ያየሻት? አይቻታለሁ እዚህ ጋር ካፌ ቁጭ ብላ ነው ያልሆነ ነገር እንዳስብ ያልሆነ ችግር የሆነ ችግር ውስጥ እንድገባ ነው እያደረግሽ ያለ። እሷ ውጭ ነች ያለችው። ዝም ብለሽ ያለሽውን ነገር አታውሪ። እኔ ተስፋ እንዲቆርጥ ብለሽ ከሆነ ደግሞ ተስፋ አልቆርጥም። በጣም ነው እንደውም አሁን ብሶብኝ ምግብ ራቤት እየሻለ ሆነ ካፋይ ባልኩ ቁጥር ዝም ብለሽ ምግብ እያረፈሽ ትምት እሺ ቀጥታ እኔ ምንም እየገባኝ አይደለም። እኔ ያንተ ነገር በዚህ ልክ ፍቅር ሰው አፍቅሮም ምግሎም ማን አይቻቃለሁ እንዴ? አንተ ምን አይነት ነገር ነው እንደዚህ? ምን አይነት ውስጥ ነው የገባኸው እንዴ? ኧረ እባክህ ከራስህ ጋር ለመሞከር ስማም። ሰው እንኳን ለአንተ ብሎ የሚነግርህን እንኳን አንዳንዴ ያስባል እንዴ? ምንድነው እየሆንክ ያለኸው? ያንተ ደግሞ በጣም የበዛ ነው። አበዛኸው በጣም ያንተ ይከልክ አለፈ። ከራስህ ጋር ሁን እንጂ ራስህን ጎድተህ ነው እንዴ ሰው የምታፈቅረው እንዴ? እኔ እኮ እህትህ ነኝ። እኔ አንተ የሚጎዳ ነገር አድርጋለሁ? አንተ እሷን እኮ ተዋዳችሁ አንድ ላይ ብትሆን እኮ እኔ ደስተኛ የምሆነው ቢገባህና ብታቅ የኔ ደስታ ነበር የሚበልጠው። እኔ አንተ ቁም ነገር ይዘህና አብራችሁ ህይወት ቢኖራችሁ እኔ ነበር የምደሰተው ቢገባህ